ሰላም ጤና ይስጥልን የተከበራችሁ የአዲስ ዜቤ ተከታታዮች በወቅታዊ ጉዳዮች ላይ ቆይታ የሚያደርገው የአማራ ዱካ ዝግጅታችን ካሁን ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችንም ባለፉት ሁለት ክፍሎች የተመለከትነው የልዩ ኃይል መልሶ ማደራጀት በተመለከተ ከአብን መግለጫ አንፃር ምን አይነት እይታዎች ይኖሩታል የሚለውን ቆይታ እናደርግበታለን። አብራችሁን ቆዩ። ያው እንግዲህ ለተመልካቾቻችንም እንደገለጽነው ባለፉት ሁለት ክፍሎች ላይ የልዩ ኃይል መልሶ ማደራጀትን ወይም ትጥቅ መፍታትን በተመለከተ በተለይም ከህዝቡ አንፃር እና ደግሞ ከአመራሮች አንፃር ለመመልከት ሞክረን ነበረ። ትላንትና የአማራ ብሔራዊ ንቅናቄ አብን መግለጫ ወጥቶ ነበረ። እንግዲህ አብን በመጀመሪያም የብልጽግና ስራ አስፈጻሚ ውሳኔ ነው በማለት የትጥቅ ማስፈታቱን ጉዳይ ሲቃወሙ ቆይቷል። የትላንቱ መግለጫ ላይ ደግሞ ካካሄዱ ጀምሮ ይህ ውሳኔ ክፍተት ነበረበት የሚል ሀሳብ በማንሳት የተለያዩ ክፍተቶችንም ለማሳየት ሞክሮ ነበረ። እንደው በዚህ ጥያቄ እንድንጀምር ክፍተቶቹ አብን የጠቀሳቸው ክፍተቶች መነሻ ያላቸው ናቸው ወይ? እንዲሁም እንዴት ነው አንተ የምትመለከታቸው? ከሱን ጀምር። መጀመሪያ አብን ስፔሲፊካሊ የጠቀሳቸውን ነጥቦች አንድ አራት የሚሆኑ አስገራሚ የሆኑ ነጥቦች ናቸው። ከዛ በፊት በነገራችን ላይ አማራ ብሔራዊ ንቅናቄ ይሄ ድርጊት በፌዴራል መንግስቱ በግድ ለማስፈታት የሚካሄደው ልዩ ኃይልን ካልቆመ በስተቀር የተለያዩ ሚስጥሮችን እንደሚያወጣ ሚስጥር አይነት ነገር ነው። ሚስጥር እንደሚያወጣ ሳይደረጉ በመንግስት ውይይት ሳይደረግባቸው የተወሰኑ ውሳኔዎችን እንደሚያጋልጥ፣ ተሸሽገው የቆዩ ነገሮችን እንደሚያጋልጥ ቀደም ብሎ አውጥቶ ነበረ። በተከታታይ እያወጣ ነው ሰሞኑን እና መጀመሪያ ነጥቦቹ ላይ ልይና ከዛ ምን ማለት ነው የዚህ ትርጉም አብን ከመንግስት ጋር ያለው ሁኔታ እንዴት እየሄደ ነው በቀጣይ እናያለን። እና ያወጣቸው ያስገረመኝ ነገር ምንድን ነው? አንደኛ በዚህ ጉዳይ ላይ ልዩ ኃይሉን መልሶ ማደራጀት በሚባለው ጉዳይ ላይ የክልል ስራ አስፈጻሚም ሆነ ካቢኔ ማን ናቸው የአማራ ክልልን ጨምሮ ውይይት አላደረገበትም ሲባል ምንድን ነው የታየኝ? እኔ ስሙ ራሱ የክልል ልዩ ኃይል ነው። ቅድም ባለፈው ጊዜ እንዳልነው ከጀርባው ህጋዊ ማዕቀፍ የለውም ብለናል። ፌዴራል መንግስት ነው ከሶማሌ ክልል ጋር ተነጋግሮ በእነ አብዲኢሌ ጊዜ የሶማሌ ልዩ ኃይል አቋቁሞ በዛው የቀጠለው ለሌሎች ክልሎችም ማለት ነው። ስለዚህ ያው ከፌዴራል መንግስት መልሶ በጀትም ክልሎች ስለሌላቸው ለልዩ ኃይል ተብሎ አይበጀትም፣ ግን ስለሌላቸው ከዛ ከሚሰጣቸው ነው ወስደው ለልዩ ኃይል ፌዴራል ከሚሰጣቸው ነው እንጂ በራሳቸው ሬዝ በሚያደርጉት አይደለም የሚሸፍኑት። ስለዚህ የተወሰነ ስቴክ አለው ፌዴራል መንግስቱ የሚለውን ጥርጥር የለኝም። ግን የክልል ልዩ ኃይል የተባለ የኦሮሚያ ነው የአማራ ነው ስሙ ራሱ የሀገር መከላከያ ሰራዊት አይደለም። በስም እየተጠቀሰ የሶማሌ የአፋር የተባሉትን ልዩ ኃይሎች እነዛን ክልሎች ሳታማክር ወይም ውይይት ሳያደርጉበት አብን ባያወጣው ራሱ የሶማሌ ክልል መንግስት ያስታውቃል። ምክንያቱም በቀደም ገና ነው የተወያየሁበት አይደል እንትሩ ላይ የሶማሌ መንግስት ከትላንት ወዲያ ነው ተወያየሁበት ያለው ውሳኔ ያሳለፈው። መንግስት ግን ሲነግረን የነበረው ተወያይተው ክልሎች መግባባት ላይ ተደርሶ ከልዩ ኃይል ኃላፊዎች ጋር መግባባት ላይ ተደርሶ ወደ ማስፈጸም እንደገባ፣ አንዳንዶቹ ክልሎች እንዳውም እየተገበርን ነው መልሶ ማደረጃት የሚለውን ከፌዴራል ቀድሞ ማውጣት ሁሉ የጀመሩ አሉ፣ ያው ለማስመሰል ማለት ነው። እና የክልል ልዩ ኃይል የሚባለው ለማፍረስ ስትነሳ መንግስት የክልል መንግስታትን ቢያንስ ካቢኔውን ስራ አስፈጻሚ ወይም ምክር ቤቱ ሳይመክርበት ማስፈጸሙ በጣም ደንቆኛል። ምን ያስመስላል? የአህዳዊ ስርዓት ብዙ ጊዜ ፌዴራሊስትንን በአፍ ፌዴራሊስትንን የሚሉ እነዚህ ከዚህ በፊትም ገልጨዋለሁ። ምድር ላይ ግን ያችን ፌዴራሊስት የምትባለዋን ነገር ብቻ የሚጠቀሙባት አንድ ዩኒተሪ የሚባል መልሶ አንድ አይነትነትን ሊያመጣብን የፈለገ ኃይል አለ የአማራ ኃይል የሚለውን በአፍ ለመምታት መሬት ላይ ሁሉም ናቸው። ሁሉም ስልጣን ማካፈል አይወዱም። ዋናው ቁም ነገር ያ ነው። ፌዴራሊዝም እና ዩኒታሪ ስቴት ዲቮሉሽን ኦፍ ፓወር ነው። ፓወርን መካፈል ነው፣ ስልጣንን መካፈል። ዩኒታሪ ከሆነ ፌዴራል መንግስቱ ጠቀልለዋል በአብዛኛውን።
በጣም ፌዴራሊስት የሚባሉ ሀገራት ይካፈላሉ በደንብ አድርገው ማለት ነው። እንዳውም በጣም ሲበዛ ኮንፌዴሬሽን ሁሉ ይሄድና ኤክሰርሳይዝ መብታቸውን የመጠቀም መብታቸው በጣም እየሰፋ ይሄዳል። ሀገራት ፌዴራሊዝም እንደዛ ነው መገለጫው። እያንዳንዱ እስከ ዛሬ የመጣ የኢትዮጵያ መንግስት በአብዛኛው ሴንተሪስት ነው ማለት የስልጣን ሲመገብ የጂኦግራፊ የቋንቋ ምናምን ብሎ ሊያመጣ ይችላል። የፌዴራሊዝም ግን ሴንተሪስት ማዕከሉ እንዲጠብቅ ነው የሚፈልገው። በተለይ ከኃይለ ሥላሴ ጊዜ ጀምሮ ኃይለ ሥላሴ በጣም ያጠበቁት፣ ደርግ በጣም አጥብቆት የሄደው፣ መለስ ዜናዊ አንዳንዶቹ ከደርግ በባሰው ዝም ብሎ ቋንቋ መናገር ትችላለህ፣ ባህል ማክበር ትችላለህ። ይሄ ፌዴራሊዝም ዋናው መገለጫ አይደለም። ስልጣን አለህ ወይ ነው እንደ ክልል ዋና መገለጫ። አለበለዚያ ባህል ማሳደግ ምናምን ዋና የፌዴራሊዝም መገለጫ አለ። ስልጣን ላይ ነው የተንጠለጠለው ነገር እና መለስ ዜናዊ እንቅ አርጎ ሙሉ ለሙሉ ወይ በፒአርዲኤፍ በለው እንቅ አርገው ስልጣን የያዙበት ነው። ይሄኛው ደግሞ አሁን ያሳየው ውሳኔ ያሳየኝ ምንድን ነው? ያሳለፈው ውሳኔ ወደዛው ተመልሰን ኦሮሞ፣ ትግሬ፣ አማራ ይቀያየራል ይገለባበጣል እንጂ አሁንም ቢሆን በአፍ ፌዴራሊስት ነው ይላሉ። ግን መንግስት የክልል ልዩ ኃይልን ሳያማክር የክልል ካቢኔዎችን የሚወስንበት። ከዛስ ሁለተኛው የሚደንቀው ደግሞ የመንግስት ባለስልጣናት ራሱ ማለት ነው። የመጀመሪያውን አህዳዊነት ነው የሚያሳየው ብያለሁ። የመንግስት ባለስልጣናት ራሱ የዛሬ 4 ቀን ዛሬ ግንቦት 4 ነው፣ ግንቦት 30 ነው የተወያዩት። ምን ላይ? መጋቢት 30 ዛሬ ሚያዝያ 4 ነው። ምንድን ነው የሚያሳየው? ይሄ የመንግስት ባለስልጣናት ራሱ ያ ውሳኔ ሲደረግ የሉበትም። ይሄ ደግሞ ከአህዳዊነት ከፍ አለብኝና ምን ይወስደናል? የአንድ ሰው የአምባገነን የግለሰብ የአምባገነንነት ውሳኔ መሆኑን ደግሞ ያሳያል። ስለዚህ ባለፈው ጊዜ ነጥቦችን ገጣጥመን ይሄ ውሳኔ ሲጀመር የአሜሪካ ጫና ያለበት ነው። ባለፈው በሰራ ነው ፕሮግራም ከብሊንከን ጋር የተነጋገሩ ጊዜ የወሰኑት ነው። ምክንያቱም ከዛ በኋላ የታዩት በፍጥነት የተወሰዱ እርምጃዎች አሉ። ባለፈው ዘርዝረናቸዋል። በትግራይ ላይ በተለይ እና ትግራይ ለምሳሌ ደብረ ጽዮን ነበሩ። ደብረ ጽዮንን ትግራዮች እንፈልጋለን አሉ። አብይ አንፈልግም አሉ። ኮምፕሮማይዝ ታደርጋለህ፣ በቃ አስወግዱ፣ ማን ይምጣ፣ ጌታቸው ረዳ እሺ ሲሉ እነሱም ደግሞ የጠየቁት ጥያቄ አለ ማለት ነው። ምንድን ነው? የአማራ ልዩ ኃይል የኤርትራ ይውጣ፣ የአማራ ልዩ ኃይል ይፍረስልን ብለዋል። አሜሪካ ያንን ትእዛዝ ሰጥታን ሄደችው። ያን ትእዛዝ ዶክተር አብይ በግለሰብ እሺ ብለዋል። መንግስት ሳይማከር እሺ ብለዋል። ምን እንደሚያሳይህ እሺ ካሉ በኋላ ነው ከትላንቱ ይሄ መጋቢት 30 የመንግስት ባለስልጣናት ተወያዩበት ማለት በአብን መግለጫ መሰረት እየሄድን ነው። ተወያዩበት ማለት መጀመሪያ ቀድሞ ሌላ ሰው ውሳኔውን አሳልፎታል ማለት ነው። መንግስትን አባላትን ሳያማክር ይሄ አላቸው ወይ? ይሄ የሚያሳየው መጀመሪያ አህዳዊ ያልነው ከፍ ብለህ ደግሞ አሁን የአንድ ሰው የአምባገነናዊ ውሳኔ የአምባገነን ስልጣን መሆኑን ያሳያል። ሁለተኛ የታየኝ ይሄ ነው። ሶስተኛ ክልሎች መልሶ ማደራጀት እያደረግን ነው የሚሉት የውሸት ነው አለ አብን። አንድም ክልል ላይ ይሄ አልተፈጸመም። የመንግስት አባል ስለሆነ ነው አሁን ያለውን እየተቀበልኩ እየሄድኩ ያለሁት ማለት ነው። ነገ መንግስት ማስተባበያ ሊሰጥ ይችላል። እዚህ ላይ ግን መንግስት ውስጥ እየሰራ ነው አብን። ደግሞ አጋልጣለሁ ካልቆመ ብሏል። ሊያጋልጥ የፈለገው ይሄንን ነው ማለት ነው። ባለስልጣን የተባሉት ውስጥ አንዱ ሊወያየው። ስለዚህ በየትኛውም ክልል አልተፈጸመም ይሄ መልሶ ማደራጀቱ እያለን ነው። ይሄ ደግሞ ሶስተኛ የመንግስት ባህሪያትን እየመጣውልን ነው። የመጀመሪያው አህዳዊነት ያሳያል ብያለሁ። ሁለተኛው የመንግስት ባለስልጣን አልተወያዩበትም ማለት የአንድ ሰው ውሳኔ አምባገነናዊ ውሳኔ ነው ማለት ነው። ሶስተኛው በየትኛውም ክልል ሳይፈጸም አውጡ እየተባሉ ከሆነ የሁለቱም ቅልቅል ነው። ሲጀመር መንግስት ነው እያዘዛቸው ያለው ማለት ነው። ፌዴራል መንግስት አውጡ ሳታደርጉ ራሱ አውጡ እያላቸው ነው። ሁለተኛ መንግስት ለሚፈጸመው ነገር ተጠያቂ ላለመሆን ሚስኢንፎርም እንደሚያደርግ ህዝብን በተሳሳተ መረጃ ሊያሳስ እንደሚችል ተአማኒነታቸውን ጥያቄ ውስጥ እንዳልገባ በነገራችን ላይ ክልሎች መጠየቅ አለባቸው። ይሄን የእውነት ሳያደርጉ ከሆነ መንግስት አውጡ መግለጫ ብሎ አዟቸው ከሆነ እንዲህ እያደረጉ ያሉት ለህዝባቸው ታማኝ አይደሉም ማለት ነው። ነገ ከነገ ወዲያ ሰርተውም በትክክል ሰርተው ለሚያወጡት ራሱ ተአማኒ አይሆኑም። ለሚያወጡት መግለጫ
ስለዚህ በየትኛውም ክልል አልተፈጸመም፣ ይሄ እየተደረገ አይደለም የሚለው ሌላው መንግስት ለራሱ ጥቅም ሲል ስልጣን ላይ ለመቆየት እንደሚዋሽ ክልሎችን እንደሚያስገድድ በአምባገነናዊነት በአህዳዊነት እንደሚያስገድድ ያየነን። ኤክሰርሳይዝ ማድረግ አይችሉም ማለት ነው። ትእዛዝ ነው የሚቀበሉት እንጂ። ብቸኛ ተወያይቼበት ነበር ያለን ማን ነው? የሶማሌ መንግስት ብቻ ነው። ተወያይተን አጸደቅነው ነው እንጂ ያለው እንዳውም ወደ ማስፈታቱ ስራ ገባን አላለም። የሶማሌ መንግስት ያወጣው መግለጫ ላይ ስታዩ ሌሎቹ ተወያየን አላሉም፣ ምን አላሉም። አተገባበሩ ላይ እየገባን ነው ያሉት ሳይወያዩ። ሌላኛው የገመትነው ነገር ነጥብ ገጣጥመን ቀደም ያልኩ ትክክል እንደሆንን የሚያሳየው አብን በአራተኛ ያስቀመጣት ነጥብ ምንድነች? የአማራ ልዩ ኃይል አዛዦች ከቦታቸው እንዲነሱ ተደርገዋል። የእዝ ሰንሰለት ተቋርጧል። መንግስት አወያይቶ ከሆነ ይሄን የሚፈጽመው አዛዦችን ለምንድን ነው የሚያነሳው? ተስማምተንበት ከክልል ልዩ ኃይል አዛዦች ጋር ተስማምተንበት የገባንበት ውሳኔ ነው መልሶ ማደራጀት ካለ ለምንድን ነው የሚያነሳቸው? ያን ጊዜ ተቃዋሚዎች ነበሩ። እነዚህ ከሆኑ መገለጽ ነበረበት። የአማራ ክልል ጋር ስንወያይ ተቃውሞ ነበር፣ አልተስማማንም ተብሎ መገለጽ ነበረበት። ልክ እንደ ተስማማ ወደ አተገባበር እንደገባ አድርጎ ነው እየነገረን የነበረው። ስለዚህ ይሄ ምን ያሳየናል? ባለፈው እንዳልነው ትእዛዝ፣ የወረደ ትእዛዝ እንጂ ምን የተደረገበት አይደለም። ከህዝብ ጋር ውይይት፣ ከልዩ ኃይሉ ጋር ውይይት፣ ከክልል መንግስታት ጋር ውይይት፣ ኢቭን አሁን ደግሞ አዲስ የተነገረን ከመንግስት ራሱ የመንግስት አሉ አይደለም የመንግስት ባለስልጣናት መጋቢት 30 ተወያዩበት ማለት ከአንድ ከላይ መጥቶ ፈጽሙ የሚል ትእዛዝ ከላይ መጥቶ ሁሉም እንዲፈጽም የተጠበቀ ነበር። ለዛ ነውም ዋጋም ከፍለ ለካ ጠቅላይ ሚኒስትሩ ዋጋም ከፍለን እናስፈጽመዋለን፣ ይሄ የተከፈለው ዋጋ ተከፍሎ ይፈጸማል የሚሉ ትእዛዜ ለምን ተጣሰ ነው ማለት ነው እያሉን የነበረው። የተማከርንበት ነገር የተስማማንበትን ነገር ጣሳችሁ ሳይሆን እያሉ ያሉት ሳንመካከር ሳንተማመን ከላይ ያወረድኩላችሁ ትእዛዝ ለምን አልቀበላችሁም አላችሁ፣ በዚህ ምክንያት ታንክ እልክባቸዋለሁ፣ መከላከያውን እልክባቸዋለሁ እያሉን ነበር ማለት ነው። ነጥቦችን ገጣጥመን የደረስንበት ልክ ነበር ማለት ነው፣ የሚያሳዩ ነገሮች ማለት ነው። አሁን ከእንትና የተረዳሁት ከአብን መግለጫ የተረዳሁት ይሄንን ነው። ያው እንግዲህ ሌሎችም የፖለቲካ ፓርቲዎች ከአብን ውጭ ማለት ነው በዚህ ጉዳይ ላይ መግለጫዎችን እያወጡ ነበር። አሁንም ማውጣታቸውን ቀጥለዋል። ይሁን እንጂ የአብንን መግለጫ ዛሬ ለቆይታችንም ስንመርጠው ከወቅታዊነቱ አንጻር እንዲሁም ደግሞ ከፌዴራል መንግስቱ ጋር የስራ ግንኙነት ወይም የአብን አመራሮች በፌዴራል መንግስት ውስጥ የኃላፊነት ተሰጥቷቸው እየሰሩ ከመሆኑ አንጻር ነውና የአብን መግለጫ አሁን ከፌዴራል መንግስቱ ጋር ያለውን ግንኙነት በተመለከተ ምንን የሚያሳይ ነው? ከዛ ባለፈም ደግሞ ሌሎች ከፌዴራል መንግስቱ ጋር የሚሰሩ ተፎካካሪ ፓርቲዎች እነ ኢዜማ እነ ኦነግን ጨምሮ ምን አይነት ጫና ሊፈጠርባቸው ይችላል? ወይም የተፎካካሪ ፓርቲዎችና የፌዴራል መንግስቱ ግንኙነት አሁን ካለው ወቅታዊ ሁኔታ አንጻር እንዴት የሚታይ ነው? የአብንስ ስፔሲፊካሊ አብን ለምርጫ ሲወዳደር ከረር ያለ አቋም ነበር የነበረው። ትዝ ይልህ እንደሆነ የሚወዳደርባቸው ነገሮች ለለዘብተኛ ፖለቲከኛ ማይሆን ከረር ያለ ተብሎ ነበር የሚታሰበው እና የሚሰጧቸው በካምፔናቸው ጊዜ የሚናገሯቸው ነገሮች አንዳንድ አባላቶቻቸው እንደ ድርጅትም ላይሆን ይችላል ደግሞ ያልተገባ ንግግር ሁሉ የሚያደርጉበት ነበር። ይሄ ትምክህት የሚያስብል ንግግር ማለት ነው። ትምክህት እንኳን በጎም አዎንታይም አሉታይም ትርጉም ሊኖረው ይችላል። ግን ትዕቢት በሚመስል መልኩ የሚናገሯቸው ነገሮች ነበሩና ከረር ያለ አቋም ስለያዘ አብን ምርጫ ላይ ሲሳተፍ ጎጃም አካባቢ ብቻ በማሸነፉ ምን ሲባል ነበረ? የአብን አቋም ተቀባይነት አላገኘም። ሲጀመር ወደ አማራ ክልል 44% ይመስለኛል ለምርጫ የወጣው ህዝብ ከሚጠበቀው 44% ብቻ፣ ማጆሪቲው አልወጣም 56%። አንደኛ ከወጣው ውስጥ ደግሞ አብን የተመረጠው የተወሰኑ ቦታዎች ብቻ ነው፣ ጎጃም አካባቢ። ሌላ ወሎ፣ ደሴ፣
ሸዋ፣ ጎንደር፣ የአማራ ክልል ከምንለው ውስጥ አልተመረጠም። ስለዚህ ምንድን ነው የሚያሳየው ሲባል ፊት ለፊት የሚያሳይ ፕሪማ ፋሲ ፊት ለፊት የሚያሳይ ነገር ምንድን ነው? ከይዞት የቀረበው እንትን ለአማራ ሕዝብ ተስማሚው አልነበረም። ከረር ያለ አቋሙ የአማራ ሕዝብ በቀዳሚነት ኢትዮጵያን የሚያስቀድም ስለሆነ በአብዛኛው ወደዛ ወደ እንትን ውስጥ መግባት አልፈለገም። ለዚህ ነው ወጥቶ የብሔርተኝነት እንትን ውስጥ ክረት ውስጥ መግባት አልፈለገም። ለዚህ ነው ወጥቶ ያልመረጠው የሚል ተንታኞች ነበሩ። ይሄን ማለት ነው። እኛም አንድ ፕሮግራም ላይ አንስተነው ነበር ከዚህ በፊት። በዚህ ምክንያት አለዘበ አቋሙ። አብን ማለዘብ ብቻ ሳይሆን ለዘብተኛ ነው የተባለው የአብይ መንግስት የአብይ ለዘብተኛ ክፍል ኦሮሞ ውስጥም እንደዛ የተከፋፈሉ ስለሆኑ አክራሪ ስላለበት ለዘብተኛ ከሚባለው ቡድን ጋር አብሮ መስራት ጀመረ ተባለ። ያንን አቋሙን ለቆ ግድ የለም በሂደት ይመጣበታለን ብሎ አሁን እየነገረኝ ያለው ነገር ምንድን ነው? አማራ ክልል ላይ አሁን ባልተገባ ሁኔታ እየተፈጸመ ባለ ህዝብ እየተቃወመው በግድ እኔ ያልኩት ነገር ካልተፈጸመ ብለው ጠቅላይ ሚኒስትሩ በሚያደርጉት ነገር ህዝቡ ሲበሳጭ አብንም ቤስ ገብቷል። በፊት ሊሰራበት ከመጣው ይሄ ሞዴሬት ነገር ለቆ አሁን የብሔርተኝነቱ ጡዘት ወደ አጋደለበት ድሮም የተነሳበት ወደዛ እየመጣ ነው። ቅራኔ እየተፈጠረ ነው። ከምን ጋር? ለዘብተኛ ከሚባል ይሄ በተለያዩ ምክንያቶች ሊመጣ ይችላል። በአሁኗ ብቻ አይደለም። ይሄ ከምን ሊመጣ ይችላል? ውስጥ ገብተው ሲያዩትም ለዘብተኛ የሚመስለው ቡድን ለዘብተኛ ላይሆን ይችላል። መንግስት ውስጥ መስሎ የሚያስፈጽም የአክራሪውን ቡድን የሚያስፈጽም የአዲስ አበባን ጉዳይ የቤተ ክርስቲያኗን ጉዳይ ብዙ አንስተናል ከዚህ በፊት ስናየው ዛቻ የሚያቀርቡበት ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ሆነው ሳለ የኦሮሞ ጠቅላይ ሚኒስትር የሚመስሉበት በተደጋጋሚ እኛ ኦሮሞዎች አናፈርስም አገር ይለዋል። እኔ ሊያድኑ ኦሮሞዎች እየመጡ ነበር። ይህ ጠቅላይ ሚኒስትር ናቸው እኮ የኢትዮጵያ ጠቅላይ ሚኒስትር ግን ይገባሉ እዛ እንትን ውስጥ መውጣት አልቻሉም። እያንዳንዱን ህዝብ እኚህን ሰውዬ እያንዳንዱን ህዝብ እኩል ያሉ ብለህ በምንድን ነው የምትወስደው? እኛን ኦሮሞዎች ታፈርሳላችሁ ይሉናል። ከዛ ቤተ ክርስቲያኗ ንግግር ላይ አቡነ ናትናኤል አናገሩኝ ብለው እኛ ኦሮሞዎች ገንቢ እንጂ ሀገር አፍራሽ አይደለንም። ያን ጊዜ ታቦተ ጽዮን ከአክሱም ሲፈናቀል እዚህ ዝዋይ ነው ጠብቀን ያቆየ ነው እኛ ኦሮሞዎች አሉኝ። ለካ እንዲህ አይነት ታሪክ አለን አልኩ። ራሳቸው እንደ ጠቅላይ ሚኒስትር አይደለም ያዩት። የኦሮሞ የኦህዴድ እንትን ላይ ሊናገሩ ይችላሉ። የኢትዮጵያ ህዝብ ፊት ስትቀርብ የበሻሻ ተወካይ ስለሆኑ ያለች ጅማ አካባቢ ያለች እዛ የድርጅታቸው ውስጥ እንደፈለጉ እንደ ኦሮሞ ያወሩ እንደ ኢትዮጵያ ጠቅላይ ሚኒስትር የኦርቶዶክስ ቤተክርስቲያንም ኩላዊት ነው የምትባለው። እንኳን ኢትዮጵያ አይደለም ዓለም አቀፋዊት ነው። ማንኛውም ክርስቲያን የሆነ በክርስቶስ ተብሎ ሲመጣ አርመናዊ ይሁን ግብፃዊ ይሁን ምን ይሁን አንድ ነኝ ብለህ ነው የምታስበው። በክርስቶስ በደሙ አንድ ነን ብለህ ነው። ኩላዊት ማለት እሱ ነው። ዩኒቨርሳል ነገር እንጂ እንደዛ አይነት ቦታ ስትመጣ እዛ መወሸቅ የለብህም ትንታኔ ስትሰጥ እዛ እንትን ውስጥ ማለት ነው ጎጥ ውስጥ። ስለዚህ እንደዛ አይነት ባህሪ ስለሚያሳዩ ለዘብተኛ የተባለው ቡድን ራሱ የአንድን ብሔር ፍላጎት እያስፈጸመ ስላየ ሊሆን ይችላል። አብን አሁንም ምን እያደረገ ያለው እሱም ቤዙን ፍለጋ እሳቸውም እንደተወሸቁት በተለይ ከትግራይ ከቲፒኤልኤፍ እርቅ በኋላ ገብተው ተወሽቀዋል። ኦሮሞ ነው ቤዜ ብለው መሰረቴ ብለው እንደ ኢትዮጵያ ጠቅላይ ሚኒስትር ሳይሆን አክት የሚያደርጉት አሁን ለኦሮሞ ጥቅም እንደቆመ ነው። የአዲስ አበባ ህዝብም በአብዛኛው የሚሰማው አሁን እንደዛ ነው። አዳነች አቤቤ ትቆጣዋለች። የአዲስ አበባ ህዝብ እንደ ኦሮሞ ነው የምትቆጣው፣ እንደ አዲስ አበባ ከንቲባ ሳይሆን። ሽመልስ አብዲሳ ከበብ ያለው እያለ ይቆጣዋል እንደ ኦሮሞ። ጠቅላይ ሚኒስትሩም አክት የሚያደርጉት እንደ ኦሮሞ እንዳለ በድርድር ለአንድ ቡድን ነው የሚሰሩት። ይሄም ነው እኮ አሁን አማራ ክልል ውስጥ አንዱን ሬዚስታንስ የሚያመጣው መከላከያ ሲባል የሁሉም ህዝብ አይደለም የሚል ስሜት እያደረበት፣ ጠቅላይ ሚኒስትሩ የአንድ ቡድን አስፈጻሚ ናቸው የሚል ስሜት እያደረበት ስለመጣ ነው። በአየር ላይ አይደለም ይሄ የመጣበት፣ በተግባራቸው በሚናገሩት ነገር፣ በተግባር በሚያደርጉት ነገር አይደለም። ጠቅላይ ሚኒስትሩ ወግነው ሲገኙ ለወጡበት ብሔር ኒውትራል መሆን ሲገባቸው፣ መለስ ዜናዊ አንድ ጊዜ እኔ
ከዚህ ከወርቅ ህዝብ የተገኘው ነኝ ትግራይ ላይ ሄደው ትግራይ ነው ሄደው የተናገሩት። ሊገባ ይችላል እዛ አካባቢ ስላሉ ብቻ በጣም ብዙ ጊዜ እኚህ ሰውዬማ የኢትዮጵያ ሌላ ጊዜ አላየኋቸውም እኔ ለትግራይ ይሄ ንግግራቸው ላይ አክታቸው ላይ ምናምን በውስጥ የፈለጉት ሊሰሩ ይችላሉ አላቅም፣ ግን አታይባቸውም ነበር እንደዛ። በዛች ንግግር ግን ወርቂ ህዝቢ እየተባለ ብዙ ሲላገጥባቸው ምናምን እኔ ከዚህ ከወርቅ ህዝብ የወጣው ነኝ ስላሉ ብቻ ለአንድ ወገን ያደላሉ ተብሎ ማለት ነው። እኚህ ግን ምንም ዩኒንታም የላቸውም። አክቹዋሊ እዛ ላይ በፊት ለፊት ነው የሚናገሩት ለአንድ ህዝብ ጥቅም እንደቆም ስልጣናቸውን የሚጠበቀው በአንድ ቡድን እንደሆነ ከቡራዩ ከምናምን ተሰብስቦ የእሳቸውን ስልጣን የአዲስ አበባ ሰው ሌላ ነው እሳቸው ማይመሩት ጠቅላይ ሚኒስትር ሆነው እኮ ነው ሌላ ከማርስ የመጣ ነው። የእሳቸውን ስልጣን ለማዳን ማን ነው የሚመጣው? ከቡራዩ ምናምን ነው የሚመጣው ሰው እዛ ውስጥ ገብቷል። ስለዚህ ይሄን ስላየ ይመስለኛል ከፌዴራል ጋር ያለው ግንኙነት አሁን እየጠጠረ እንትን እየተካረረ የአማራው ደግሞ እየተገፋ ሄዶ አማራነቱን እየያዘ ስለሆነ የኢትዮጵያ ምናምን የሚለውን ትቶ እየያዘ ስለሆነ አሁን ቤዙን ወደዛ አሰላለፉን አብን ወደ አማራው እያደረገ እየመጣ ይመስለኛል። ይሄ ደግሞ የውስጥ ስንጥቃት ይፈጥራል። ይሄ አሁን አብን ውስጥ ትንንሽ ሰዎች ናቸው እዛ ውስጥ ያሉት። ይሄ ነገር ግን ወደ ብአዴን ደግሞ የሚሻገር ከሆነ እዛ ባለ ክረት ወደ ብአዴን የሚሻገር ከሆነ ያን ደግሞ ሌላ ነው። ከዚህ በፊት ስለሰራ ነው አሁን ደግሜ ያላነሳሁት። እነዚህ መካረሮች አንድ ቀን ስንጥቃት ይፈጥራሉ። የኢትዮጵያ የመንግስታት ታሪክ በአጠቃላይ ነው የምልህ ወደዛ መሮጥ እንችላለን፣ መዞር እንችላለን። ግን ከኃይለ ሥላሴ ጀምሮ ራሱ ብናይ መጀመሪያ ከውጪ ውስጥ ያሉ ሰዎች ካቢኔ ውስጥ ምን ውስጥ ያሉ ሰዎች እነ ታደሰ ብሩ ማፈንገጥ የሚጀምሩት መጀመሪያ ውስጥ ያሉ ሰዎች ናቸው። ያፈነግጡና ብሔራቸው ጋር ይግባቡና ከውጭ ምን ይመጣል? ግፊት ይመጣል። መንግስት ላይ ይመጣና መቋቋም ሳይችል ይሰነጠቃል። ካቢኔው ወደየ ምኑ ይገባል፣ ጎራው ይገባል። እንዲህ ነው የሚፈርሰው የኢትዮጵያ መንግስት ሁልጊዜ። የደርግም እንደዚሁ ነው። ምንድን ነው ስሙ መፈንቅለ መንግስት ተካሄደ ከውስጥ። ከዛ በኋላ እዛው ውስጥ ያሉ ሰዎች ለሌላ ለወንበዴ ምናምን ለሚሉት ቡድን መስራት ጀመሩ። በዚህ ምክንያት ነው ደርግ የፈረሰው። ለየብሔራቸው ታማኝ ሆነው በስለላም በምንም ተሸረሸረ። ጀነራሎቹም ተሸረሸሩ። ምኑ ያውኑን ብታየው ደግሞ ፊት ለፊት የሚታይ ነው አይደለም የሆነው ነገር። ፋኖ ተባለ፣ ቄሮ ተባለ። ሁሉም ውስጥ ያሉ ሰዎች የት አደራጁ? በየክልላቸው አደራጁ። ቄሮ በዚህ ተደራጀ፣ ጉራጌ በዚህ እያለ ጋምቤላ በዚህ ወጣቱን አደራጀ፣ ሲዳማ በዚህ ጄቶ እያለ። ከዛ እነዚህ ጫና ሲያመጡ ውስጥ ያለው ምን አደረገ? ተፈረከሰ። የዚህ ጊዜ ፒኤልኤፍ ለቆ ወጣ። ብአዴን እናንትን ደግሞ ቦታውን ተኩና ቁጭ አሉ። አሁን እንደዚሁ ነው እየተደጋገመ የመጣው በኢትዮጵያ ታሪክ በሙሉ ነው የምልህ። እና ሊከሰት ይችላል ካልከኝ ላይከሰት የሚችልበት ምክንያት የለውም። ለምን? ብዙ ጊዜ ተናግሬያለሁ። የኦሮሞ ብልጽግና ቤዜ ኦሮሞ ነው ብሎ አሁን ያንን ለማስደሰት ቤዙን በአዲስ አበባ ዙሪያም በለው በምንም በለው ያደርጋል ብዙ ነገሮችን። የአማራ ብልጽግና ግን ቤዝ የለውም፣ መሰረት የለውም። አማራ ክልል ውስጥ መሰረት አለመኖሩ ብቻ አይደለም፣ ቢሮክራሲ ምናምን ስለያዘ ነው የቆመው። ልዩ ኃይሉን ምኑን መሳሪያውን ስለያዘ ነው እንጂ የቆመው የህዝባዊ መሰረት የለውም። መጫወቻ ነው ተብሎ ነው የሚታሰበው። ይህን ካላወቁ ይወቁት። የኦሮሞ ብልጽግና መጫወቻ ነው ተብሎ ነው የሚታሰበው። ግን ይህም ሆኖ ሰዎቹ እዛ እየሰሩ ነው። አሁን ግን ምንድን ነው የሚሆነው መሰለ? ህዝቡ አኩርፎ ዝም ማለት ብቻ ሳይሆን መነቃነቅ ጀምሯል። በደሉ በዛ ብሎ ባለፈው ጊዜ ተናግሬያለሁ። አትሊስት ስደተኛ ቁጥር የሚፈናቀል አትሊስት የመጓጓዝ መንግስት ህገ መንግስቱ ያስቀመጠውን ተጓጉዞ ተዘዋውሮ የመብላት የመስራት መብት ይሄን ማስፈጸም አልቻለም። ስለዚህ ምን እያለ ነው የክልሉ ህዝብ? ምን እያለ ነው? ምንም ጥቅም እያገኘ አይደለም ከኢትዮጵያ። ገብቶሃል አይደል? ከፍ አድርገህ ካሰብከው አማርኛ ቋንቋ በኢትዮጵያ መዳረሱ ይጠቅማል ከተባለ ለአማራ ህዝብ ሌላ ቦታ ሰርቶ እንዲበላ ነው። ከዚህ ውጭ ጥቅም የለው።
ክልሉማ ተነጋግሮ ይበላል። ጥቅም ካለው ነው የምልህ። ለዛውም ስራ ተፈጥሮ ምን ብሎ ኦሮሚያ ክልል አማራ መስራት የሚችል ከሆነ ደቡብ ክልል አማራ መስራት የሚችል ቋንቋው አማርኛ ስለሆነ ከዚህ ውጭ ጥቅም የለውም። ከዚህ ካሳጣኸው ይሄንንም ካሳጣኸው ምክንያት የለውም። አብሮ እዛ የፌዴሬሽኑ አባል የሚሆንበት አሁን ብዙ እየተቀነሰ የመጣው ወይ ተዘዋውሮ መብላት አይችልም። በሂስቶሪካል አክሲደንት በምንድን ነው የምንለው በታሪካዊ አጋጣሚ አማርኛ ተበትኗል። አሁን ደቡብ የስራ ቋንቋ ነው አማርኛ። በጣም ብዙ ቦታዎች ውስጥ ትምህርት ይሰጣል በአማርኛ። በአብዛኛው ይሄ የተከናወነው በታሪካዊ አጋጣሚ ነው። ሆን ተብሎ በፖሊሲ ተቀርጾ አይደለም። በፖሊሲ የተቀረጸው በኃይለ ሥላሴ ጊዜ ነበር። ትንሽ ጊዜ ሰራ። በደርግ ጊዜ እንዳውም 15 ቋንቋ ምናምን ተደርጎ መሰረተ ትምህርት ምናምን ሲሰጥ ነበር። ይሄ አሁን ገበሬ እንትን ያለው ለዚህ አስተዋጽኦ የለውም። ያንን አጋጣሚ ለመጠቀም ሲሄድ ግን እየተባረረ ነው። እንዳውም ለማረስ ነው የሚሄደው እንጂ የመንግስት ስራ ምናምን ለመያዝ አይደለም። ስለዚህ ምንም ነገር እያጣ ነው የሚያገኘው። ስለዚህ እየተቀነሰ ሄዶ አሁን እዛ ማዕቀፉ ስለገባ አይሆንም ስላሉት ምን መደረግ ነበረበት? አማርኛ እሺ በአጋጣሚ ሄዷል። አሁን ደግሞ በአጋጣሚ ድሮ ያልሄዱትን ኦሮምኛን ደግመን ከአማርኛ ጎን ለጎን አብረን ቋንቋ እናርገው፣ ሶማሌኛን አምጠን ጎን እናርገው ከማለት ይልቅ ከማሟላት ይልቅ የኢትዮጵያ ታሪክ ችግሩ ይሄ ነው። የኢትዮጵያ ልሂቃን ችግር ጉድለትን ማሟላት ሳይሆን የቀደመውን ማጥፋት ነው እና ወደ ዜሮ መመለስ ነው። ሁልጊዜ ማሟላት አይደለም። ታሪክም ሲሆን እንደዚህ ነው፣ ማፍረስ። ከዛ ይጠፋል። ምንም ነገር መነሻ የምትተባበርበት ክረት ውስጥ የምትገባው ለዛ ነው እና በዚህ ምክንያት ወደዛ እየተገፋ ስለሄደ ህዝቡ አሁን አብንም ቤዙን እያገኘ ወደዛ ስለሚሄድ የመንግስትን ጥቃት እዛ ጋር ይመጣል። ሚስጥር ማውጣት የተባለው ስለተጀመረ ይሄ ነገር ወደ አብን ይጓዛል፣ ወደ ብአዴን ይጓዛል። በእኔ እምነት ወደ ብአዴን የሚጓዘው ለምንድን ነው? ምንም ነገር እያረገለት ስላልሆነ ወክየዋለሁ ብሎ የተቀመጠው የፖለቲካ ሊቅ በማዕከላዊ መንግስት ሁለተኛ ነው ቁጥሩ በ2007 ከተረኔ የአማራ ህዝብ ምንም ነገር ከዚህ እንኳን ማግኘት አይደለም ተዘዋውሮ መኖር ስላልቻለ እንኳን በደብረ ዘይት በኩል ወደ አዲስ አበባ መግባት ይቻላል፣ ማንም አይከለክል። በሰበታ በኩል መግባት ይቻላል፣ ማንም አያቆመም። ኦነግ ሸኔ ነህ ብሎ እንኳን የሚያቆም የለም። በነገራችን ላይ መሆን አለመሆኑ አላቅም። እኔ ግን ችግር ያለው በዚህ ነው አይደለም? እየተዋጋ ያለው ኦነግ ሸኔ ግን መግባት ይቻላል። ፉሊ ባስቆሙ አታይም። ተከልክሎ ቆሞ አያቅም። ስለዚህ ሲምፕሊ የአፓርታይድ ስርዓት ነው። በአማራ በኩል ያለውን ዋጽዮን ላይ ስትዘጋ እንትን ላይ ስትዘጋ ምን ብለህ መንግስቴን ሊገለብጥ፣ በዚህ የሚመጣው ግን አይገለብጥም። እየተዋጋ ያለን ዝም ብለህ ነው የምታሳልፈው። እየተዋጋ ያለ እዚያ ኦሮሚያ ክልል ይሄ ክሊር የሆነ አፓርታይድ ነው። ይሄንን ተከራክሮ አላቆመለትም ብአዴን። ልዩ ጥቅም ምናምን አይደለም። ይሄ ህገ መንግስቱ ላይ በትክክል የተቀመጠ የዜጎች ተዘዋውሮ መብላት፣ ተዘዋውሮ ሀብት ማፍራት፣ ንብረት ማፍራት፣ ተንቀሳቅሶ መኖር እንኳን ለኢትዮጵያ ዜጋ አይደለም መቀመጥ የለበትም ይላሉ አንዳንዱ። ለውጭ ሀገር ዜጋም እስካሟላ ድረስ እንትኑ ይሄ የሚሰጥ ነው በየትኛውም ዓለም እና ያን ስላላስፈጸመለት ምንም ነገር እያረገለት ስላልሆነ እንዳውም እየተፈናቀለ ሲመጣ ደብረ ብርሃን አይታል ወደ 1 ሚሊዮን አካባቢ 700 ሺህ ይላሉ የእርዳታ ድርጅቶች 1 ሚሊዮን አካባቢ ይላሉ ተፈናቃይ ያለ አማራ ክልል ውስጥ መንግስት አንድ ቀን አይቶት አያውቅም። እድሜ ለእነዚህ ሁማኒታሪያን ኦርጋናይዜሽን ብዙ ጊዜ የምንወቅሳቸው እኛ የሉም አይኦ የምንላቸው የዩኤንኤችሲአር እነሱ ከመንግስት ይሻላሉ። በነገራችን ላይ መንግስት ተፈናቃይ ማየት አይፈልግም ብልጽግና ላይ ስለሆነ። ስለዚህ ይሄ ሁሉ ስላማረረው ህዝቡ አሁን ወደ ጠርዝ እየተገፋ ከዚህ በፊት ስንል የነበረው ወደ ኋላ መልሰን ከእንደገና ወደፊት እናምጣው ምን አይነት ኢንጂነሪንግ እንደሆነ አላውቅም። የቢራቢሮ ለምሳሌ መጀመሪያ እጭ አለ ምናምን እያለች ከዛ ላርቫ ምናምን ፑፓ ከዛ መጨረሻ ላይ ቢራቢሮ ሆና አዳልት ሆና ትወጣለች። አዳልትን ወደ እጭ ማምጣት ማለት ነው መልሶ።
ተፈጥሯዊ ያልሆነ ህግ ነው። ይሄንን መስራት ሲያቅታቸው ምን አደረጉ? መቀጥቀጥ በያለበት አደረጉ። ህዝቡን ገበሬው እንትላለ ምን ተብሎ ምንድን ነበር ዓላማው? ይውጣለትና ኢትዮጵያ ከውስጥ ያውጣና በደንብ አድርገን ስንቀጠቅጠው ስናባረው አማራ አቅፍ ውስጥ ይገባል ነው። ከዛ በኋላ ተወያይተን እንሰራለን፣ እስቲ እናያለን እንደዛ እንደሚሆን መጨረሻ ላይ ማለት ነው። አሁን እያየን ያለ ነው ባይዘወይ የዛን ውጤት ነው። ወደፊት ደግሞ የባሰ የከረረ እናያለን። እና አታድርጉ ሲባሉ የዕለት ጥቅሟን ስለሚያዩ የበለጠ ከነሱ የበለጠ ብሔርተኝነት በቅርብ ጊዜ ማለት ነው ብዙ ጊዜ ስከራከር ነበር እኔ ከነሱ የበለጠ የከረረ ብሔርተኝነት መጥተው ሲወያዩ ለማየት ጓጓለሁ የዛን ጊዜ ማለት ነው ተወያይተው አዲስቷን ኢትዮጵያ ሲገነቡ እና በዚህ ምክንያት አሁን አብን ወደዛ እየሄደ ነው እያልኩ ነው። ወደ ቤዝ እያገኘ ስለሆነ ወደዛ እየሄደ ነው። በአዴንም መጨረሻ ላይ ወይ ይበላዋል ራሱ ህዝቡ ምንም እያደረገለት ስላልሆነ፣ አለበለዚያ ይሰነጠቃል እዛ ውስጥ ሆኖ ምንም እያረኩለት አይደለም ብሎ ይሰነጠቃል። ይሄ ነው ሐሳቤ። ቀጣዩን ጥያቄ የአሁኑ መልስ ላይም በተወሰነ መልኩ ነክተዋል። ባለፈው አንድ ዝግጅት ስንሰራ እኔ እናንተ የኢትዮጵያ ውስጥ በስፋት የሚታዩት ፖለቲከኞች ፖለቲካ ገበያውን እንጂ የምር የህዝብን ችግር አንስተው ወይም ለህዝብ ወግ ነው የሚሰሩበት እድል ጠባብ እንደሆነ አንስተህ ነበረ። ምናልባት ይሄንን ጥያቄ ማነሳለህ ጥያቄው ሊጠለፍ ይችላል ወይ? አሁን ህዝቡ እየፈለገ ያለው ነገር ህዝቡ እየጠየቀው ነገር ያለው ነገር በአክቲቪስቶችም ሊሆን ይችላል፣ በተፎካካሪ ፓርቲዎችም ሊሆን ይችላል፣ ወደ ሌላ መንገድ ሊወሰድ ይችላል ወይም ሌላ ርዕስ ሊለጠፍበት ይችላል የሚለውን ለማንሳት ነው። አብንስ በዚህ መግለጫው ላይ በተለይ አሁን ቅድምም አንተ እንዳልከው ህዝቡ ጋር የወገነ ወይም ደግሞ የህዝቡን ጥያቄ የደገፈ መግለጫዎችን በስፋት እያወጣ ነው። በትክክል ወይም ጄኒዊን የሆነ ለህዝብ የመማወጋት ጉዳይ ነው ወይስ ይሄንን ጊዜ ተጠቅሞ ህዝብ ውስጥ ድጋፍ ለማግኘት የሚደረግ ነገር ነው? አንተ እንዴት ነው የምትመለከተው ይሄንን? በአጠቃላይ ሌሎችስ የተጽዕኖ ፈጣሪ ግለሰቦች፣ አክቲቪስቶች፣ በማህበራዊ ትስስር ገጾች ላይ የሚንቀሳቀሱ ሰዎች ይህንን የህዝቡን አሁን ህዝቡ ልዩ ኃይሉ ትጥቅ እንዳይፈታ የሚፈልግበትን ጥያቄ ወደ ሌላ አጀንዳ እንዳይወስዱት ምን አይነት ነገሮች ናቸው የሚጠበቁት? የህዝቡንስ ጥያቄ እንዴት ነው የምታየው አንተ? የሶሻል ሚዲያ የማህበራዊ ሚዲያውን ነገር ስታይ 4 ኪሎ ቀርበናል፣ የመንግስት መገልበጥ እንትን ይሄ ለመንግስት ነው የሚመቸው። ጄኒውን የሆነ ጥያቄ ያለው ሰው ጄኒውን ማለት ነው የተሸፋፈነ በታሪክ ምናምን እየተፈበረከ የመጣ ምናምን አይደለም ማለት በእድሜያችን ስላየ ነው ማለት ነው። ጄኒውን የሆነ ጥያቄ አለ ለታሪክ ክርክር ምናምን የማይቀርብ አትሊስት ሁለት አሁን የመጀመሪያው ልዩ ኃይሉ ትጥቁ አይፍታብን የሚለው ከምን ስጋት እንደሚመነጭ አወራን ባለፈው ጊዜ። ትጥቅ የማይፈታው ለዚህ ነው፣ ስጋት አለበት ህብረተሰቡ። የልዩ ኃይልና የመከላከያ ጉዳይ ቢሆን ኖሮ ህብረተሰቡ አይወጣም ነበር ስጋት አለብኝ ብሎ። በብዙ የሚቆጠር ትንሽ አይደለም፣ በጣም በብዙ ቦታ ባለፈው እንዳልነው 12 13 ከተማ መንገድ ምናምን እየተዘጋ አንዳንድ ጊዜ። ስለዚህ ይሄን ስጋት በውይይት ስጋት ተቀርፎ በእያሳዩ በተግባር ሌላም ክልል እንደዚህ ነው እያደረግን ያለ ነው። ቲፒኤልኤፍ እየፈታ ነው፣ ኦነግ ሸኔ በዚህ በኩል አይመጣብህም እንደዚህ ከለላ አለ እያሉ ስጋቱን ያስወግዱለት። ምንድን ነው ይሄ የሚከብደው ለመንግስት? እብሪት ካልሆነ እኔ ያልኩት ነገር ቶሎ ብሊንከን እርዳታ ሰጥሃለሁ ስላለኝ እርዳታ የምሰጥህ ኤርትራን ወደዛ አስወግድ፣ የአማራ ልዩ ኃይል ትጥቅ አስፈታ፣ ክረት ውስጥ እንዳይገባ የወልቃይት ራያ ጉዳይ በዛ ላይ ግፍ እየተፈጸመ ነው እየተባለ ነው በቲፒኤልኤፍ አስወጣ ስላለህ ብቻ እኔ ወሰንኩ ብለህ በእብሪት ከምታይ ህዝቡን ብታማክር ምን አለበት? ምንድን ነው የሚገዳቸው? እኔ እኮ ግራ የሚገባኝ ይሄ ነው። በየቀበሌ ምናምን እንትን ብሎ ለዚህ ነው ይሄ ስጋት በዚህ በኩል አይገባችሁ። ይሄን በውይይት ነው የምንፈታው። የራያን ጉዳይ እናንተም ባላችሁበት አለበት ምንም ባለበት ይሄው አስቀምጠናል ሮድ ማፕ እዚህ ውስጥ። እስከዛ ድረስ
ቤቴ በሆነ እንትን ውስጥ ኒውትራል በሆነ ቦዲ ውስጥ ይቀመጣል ይኸው ብሎ ማሳየት። የቲፒኤልኤፍ ሰራዊት ከባባድ መሳሪያዎቹን ፈቷል፣ ይኸው ልዩ ኃይሉ ይኸው ገብቷል ካምፕ ውስጥ፣ የቀረው ይሄን ያህል ነው። ልክ እንደ ሌላው ክልል ፖሊስ መደበኛ የሚሆን ምንድን ነው የሚገደው? ይሄን በሚስጥር የሚሰራ ከሆነ ሌላ ነገር አስቧል። ይሄ ነው በቃ ህዝቡ እያለ ያለው። ከጀርባ የሚሰራ ከሆነ እኛ ላይ አደጋ ምን እያደረጉ ነው? እየጠነሰሱልን ነው፣ ሴራ እየጠነሰሱልን ነው ብሎ ነው የሚወጣ ያለው። ይህንን ማስወገድ እንዴት ያቀታል? እንደ መንግስት አቅሙ እያለ ማወያየት እየቻል ልዩ ኃይሎችን ማናገር እየቻል የክልሉን ካቢኔ ወደ ታች ደግሞ አውርዶ በካድሬዎቹ ምናምን ማወያየት እየቻልክ ድንገተኛ አይሆንበትም ለህዝቡ። ልክ ልታስፈታ ስትመጣ ድንገተኛ ሆኖ ከዳር እስከ ዳር አይወጣም። ይሄ የሚደረገው ለምንድን ነው? እብሪት። እኔ ካልኩኝ ነገርየው መፈጸም አለበት ምንም ዋጋ ተከፍሎ። እንዴት እንዲህ ይባላል? ለራስህ ህዝብ እመራዋለሁ ለምትለው ህዝብ አይ የኔ አይደለም ብለህ ካላሰብክ በስተቀር ይሄ ህዝብ የኔ አይደለም እንደፈለገ ቢሰቃይ ብለህ ካላሰብክ በስተቀር ብታወያየው ምን ያጣል ነው። ስለዚህ እንዳይጠለፍ ያልከኝ ይሄ ነው የመጀመሪያው ጥያቄው። የክልሉ ህዝብ ስጋት አለብኝ። ሲቀጥል ቅድም ያልኳቸው ጥያቄዎች የትም ቦታ ተዘዋውሮ ሰርቼ ልብላ ነው ያለው። ቋንቋዬን ልጫን አላለም። የቢሮ ስራ ሊያዝ አላለም። ሁሉም የራሱን ነው የሚያስተዳድረው። በአጋጣሚ መሬት ነጥፎብኝ ሰማይ ጠሮብኝ ሄጃለሁ እዛ ቦታ በግድ ነው የሰፈረው። በአብዛኛው በግድ በደርግ ጊዜ እንደውም አብዛኛው ሲመለስ ያለቃለ፣ በወባ ያለቃለ። የማይግሬሽን እንትኖችን ብታያቸው ደርግ ያስፈጸማቸውን እንትን በጣም በግድ ጫካ፣ በአብዛኛው ቦታ ጫካ ስለነበረ አልቋል። ከደጋ ስለሚመጣ እንትኑ የቆላ በሽታዎች በአብዛኛው ጨርሰውታል። ያ በጣም ተቋቁሞ ነው ማረስ ምናምን የጀመረው። ይሄ አንድ አይነት እዛ ልሁን አላለ፣ አንድ አይነትነትን ላምጣ አላለም። የፖሊሲ ምናምን ጉዳይ አይደለም። ያቺ የተሰጠችው ቀበሌ ውስጥ አርሶ ልብላ ነው ያለው። መብቱም ነው ደግሞ መብቱም ነው በነገራችን ላይ። ስለዚህ ይህንን ህገ መንግስታዊ መብቱን ማስፈጸም ምንድን ነው የሚያቅተው መንግስት? አንደኛ መዘዋወር ለምንድን ነው የማይችለው? ወደ አዲስ አበባ መግባት ለምንድን ነው ከአንድ ክልል ብቻ የሚከለከለው? የአንድ ክልል ብቻ ስጋት የሆነው ለኢትዮጵያ ለምንድን ነው? ለዛውም በዛ የማይታማ ክልል በአብዛኛው በታሪክ በግድ ኢትዮጵያዊ ሁኑ ብሎ ያስጨንቃል ነው አይደል የሚባለው? አማራው በግድ ሁኑ ብሎ ያስጨንቀናል፣ እንሄዳለን ለሚሉት ሌሎቹ። ኢትዮጵያን ለመበተን አሁን ደግሞ እየተከሰሰ ያለው በተቃራኒው መንግስት ለመጣል አገሪቱን ለመበተን ሉዓላዊነት ምናምን ተብሎ ይሄ ክልል ሆኗል። እሺ ክልሉ የራሱ ጉዳይ ነው የፖለቲከኛው። ህዝቡ ግን የታመመ ህዝብ ሕክምና ለማግኘት የሚመጣ የሚከለከልበት ምክንያት ምንድን ነው? ከአንድ አቅጣጫ እኮ ነው የሚገርመው እሱ ነው። ስጋት ካለ ከሁሉም የማይሆነው ምንድን ነው? የኦሮሞ መንግስት ስለሆነ ኦሮሞ አይገለብጠውም ነው ስሌቱ። በሰበታ በደብረ ዘይት የሚገባ ሰው መንግስቱ አዲስ አበባ መንግስት ኦሮሞ ስለሆነ የአዲስ አበባ አስተዳደር ፌዴራል መንግስቱም ኦሮሞ ስለሆነ አይገለብጠውም። የእኛንማ እንዴት ይገለብጠናል? የእኛ ያልሆነው ከአማራ የሚመጣው ነው። ይሄ እኮ ነው እየተነገረ ያለው በአደባባይ። ባስ ስትከለክል እሱን ነው እያልክ ያለው። ወይራዝ ጦር ግን አንስቶ መንግስትን መገልበጥ የሚፈልግ ያለበት ጦር እዛ ኦነግ ሸኔ ብለው ራሳቸው ነው እየነገሩ ነው ያለው። በህግ በጠመንጃ ስልጣን ለመያዝ የሚቋምጥ ኃይል ብለው እየነገሩ ነው ያለው። እዛ ክልል ፋኖ የሚባል ታጣቂ አለ ብለዋል። ፋኖ አዲስ አበባ የመግባት ፋኖ እየሰማ ነው። እኛ የሰሜኑ ጦርነት ጊዜ ለማገዝ ሲጠራ ነው አለቅ። አዲስ አበባ ገብቶ ስልጣን ለመያዝ የተቋቋመ ቡድን አይደለም ሲጀመር ማለት ነው። በኤክሰርሳይዝ ሲያደርግም ያየነው እሱ አይደለም። ሌሎች ጊዜ እዚህ ሰሜን ሸዋ ላይ ጦርነት ከኦነግ ሸኔ ጋር የሚደረግ ጊዜ እዛ ላይ ተሳትፏል ተብሏል። አዲስ አበባ ገብቶ ስልጣን የመቀማት ሙከራ ያደረገበት ጊዜ የለም። ኦነግ ሸኔ ግን አድርጓል። ማን ነገረን? ጠቅላይ ሚኒስትሩ ገለውኝ ሊወስዱ ነበር ስልጣን ብለው መቼ 16 የተሾሙ ቀን መስቀል አደባባይ
የዛን ጊዜ ቦምብ ተወርውሮ የቀለበላቸው የአዲስ አበባ ህዝብ ነው። በኋላ ግን ምን አሉ? አዲስ አበባ ህዝብ እዚህ ተቀምጦ ስልጣኔን ሊቀሙኝ ሲሉ ከቡራዩ ምናምን መጥተው ሊያድኑኝ ነበር ብለው የዛቱት የአዲስ አበባ ህዝብ ላይ ነው መልሰው ማለት ነው። እና ክሊር የሆነ አፓርታይድ አንዱን ህዝብ የኔ አይደለም ሌላውን የኔ ነው የሚለው ሂደት ነው ወደዛ ውስጥ እየመራን ያለው። ስለዚህ የመጀመሪያው ጥያቄ የስጋቱን ማስወገድ ነው ብያለሁ። ቀላል ነው ለመንግስት፣ ምንም ኮስት የሚያደርግ ነገር የለውም። ሁለተኛው ጥያቄ ተዘዋውሮ የመኖር ከቦታ ቦታ የመዘዋወር አርሶ የመብላት ፍላጎቴ ይሟላልኝ ነው አይደለም። ሶስተኛ ጥያቄ ነገ ከነገ ወዲያ የሚያድግ ጥያቄ ሊኖር ይችላል። ከዚህ ሲጀመር እንደዚህ ነው። የተማሪዎች ትግልም መጀመሪያ ሲጀመር በግጥም በምናምን መንግስትን ኃይለ ሥላሴን በመቃወም በግጥም ምናምን ከዛ በኋላ ትምህርት ለሁሉ የሚዳረስ ምናምን እያለ መጥቶ ስር ነቀል የሆነ መሬት ላራሹ ላይ የደረሰው መጀመሪያ እኮ የካፌ ምግብ ተበላሸ ምናምን እየተባለ ነው የመጣው። ይደርሳል። እዛ ላይ የሚያደርሱት ደግሞ ባለስልጣናት ናቸው። ለምን? ትንሿን ነገር ከስር መመለስ ስለሚያቅታቸው። የወልቃይት ጉዳይ ባይዘወይ በፊት ነበር የሚመለሰው። እንደ ቦምብ አስቀምጦት አሁን የት እንዳደረሰ ነኝ። በፊት መመለስ ይቻል ነበር። እዛው አካባቢ ይሄ ሁሉ ውጥንቅጥ ሳይጠፋ ሰላም ሆኖ በሚኖሩበት ጊዜ ሰዎቹን ሪፈረንደም ነው ምንድን ነው ታሪካዊ ሁኔታ ነው አወያይተህ እዛ አካባቢ ያሉትን አንድ ላይ እንድትተዳደሩ ነው የምፈልጉት ወይስ በቀበሌ አማራ፣ ትግራይ፣ ወልቃይት ተብላችሁ ትተዳደራላችሁ? ማንነታችሁ ወልቃይት ነው? ራሱ ወልቃይት የሚባል ማንነት ነው ወይስ ትግሬ ነው አማራ? ምንም እኮ ህዝቡን እኮ መጠየቅ እኮ ነው። ያኔ መፍታት ሲቻል ግሪቫንሱን አስቀመጡትና ጥያቄው ሲጠየቁ የወልቃይት ኮሚቴ ምን እየተባለ ተንከባለለ መጣና አሁን በጠመንጃ ካልሆነ ተብሎ እዚህ ላይ ደረስን። ይችን ጥያቄ አሁን ይተዋትና እያከረረው ሄደው ልክ ኃይለ ሥላሴ እንደተሳሳቱት በጊዜ ማድረግ የሚገባቸውን ነገር ልክ መንግስቱ እንደተሳሳተው የብሔር ብሔረሰቦች ጥያቄ ተብሎ ኮንሸስ ከሆኑ በኋላ ሰዎች ያንን እያስተናገድክ መምጣት ነው እንጂ ይጠፋል ብለህ ከዛሬ ከነገ በጠመንጃ እዚህ የደረስንበት ውስጡም ተቦርቡሮ ከውጭም በመጣ ጫና። ይሄም እንደዛው ነው። ለምን እንደማይማሩ ግራ የሚያጋባ ነው። አፍንጫቸው ላይ ካለ ከዛሬ 10 ዓመት 17 ዓመት ምናምን የነበረ ታሪክ ላይ መልሰው 3 አደረጉት። እኛ ስናወራ እኔ እናንተ የመዘዋወር መብትን ስናወራ አለመፈናቀል መብትን ስናወራ ቆይተን ልዩ ኃይል ተጨመረበት አይደለም? ሶስተኛ አይደለም? አሁን የራያ ጥያቄ አለ፣ የወልቃይት ጥያቄ አለ። በጥያቄ እየተከበበ ይሄዳል፣ ይቀጥላል። ስለማይመልሱት ይቀጥላል። ለዛውም እብሪት ነው የሚሰጡት መልስ። ለምን ባስ ተከለከለ ምናምን ሲባል ከፈለግን እኛ የጸጥታ ስጋት አለ ብለን ባሰብን ጊዜ እንዘጋዋለን እንደፈለግን። እብሪት ነው። ጠመንጃ ልክ እንደ ቲፒኤልኤፍ መተማመኛ የሚሆን ይመስላቸዋል። ያው ስትይዘው ይመስላል እንጂ አያስኬድም። ጉዞ ትንሽ ጊዜ የትኛውም ሀገር ነው በነገራችን ላይ የኛ ብቻ ሳይሆን ህዝብና ጠመንጃ ሲወዳደር ጠመንጃ ብዙ አይሄድም። የተወሰነ ጊዜ ጸጥ ሊያደርግልህ ይችላል። ውስጥ ካለ ግን የህዝብ መብሰልሰል ካለ አንድ ቀን ከውስጥም ነው የሚመጣው። አሁን ጠመንጃ ከያዙት ውስጥም ይመጣል። በኋላ ቆይቶ ቅራኔው እየተስፋፋ ሲሄድ እዛ ውስጥም ይመጣል፣ እየገነገነ ሲሄድ ማለት ነው። ስለዚህ እንዳይጠለፍ ስጋት ያልከኝ ይሄ አሁን ያለውን ጥያቄ ህዝቡን እነዚህ የፌስቡክ ምናምን እንትኖች ጄኒውን ስለሆነ ጥያቄው እውነተኛ ጥያቄ ስለሆነ መሬት ላይ ያየነው ደብረ ብርሃን ያየነው ምን ያየነው ተፈናቅለው የሚኖሩ መንግስት ዞር ብሎ ያላያቸው ብዙ ህብረተሰቦች ስላሉ የነሱ ጥያቄ ነው። ተዘዋውሮ የመታከም መብት የመስራት መብት ጄኒውን ጥያቄ ነው። ደግሞ ለየት ያለ ጥያቄ አይደለም፣ ህገ መንግስት ላይ ያለ ጥያቄ ነው። ያ ይፈጸምልን ነው። ይሄን ጥያቄ ስልጣን አሁን ከመጨበጥ ጋር አታያይዙት ለማለት ነው። ይሄ እንደዛ አይነት የሚያስብ ካለ ለራሱ ለሌላ ይደራጅ። ይሄ ግን እንዲመለስ መንግስት ስልጣኔን ሊቀሙኝ ነው እንደዚህ አይነት ጥያቄ የሚጠይቁ የሚለውን እንትን እየሰጡት ነው፣ ዱላ እየሰጡት ነው። ይሄ የህዝቡን ጄኒውን ጥያቄ ስጋት አለብኝ ምናምን የሚለውን መንግስት ለመንጠቅ ነው ይህን ጥያቄ የሚጠይቁት የሚለውን ለመንግስት መጠቀሚያ እያደረጉት ነው ይሄንን እና ይሄን
ባይቀሙት ሊቃኑ ባይቀሙትና ጄኒውን የሆነ የህዝብ ጥያቄ ይህን አርቲኩሌት አድርጎ መሄድ ሌላ ነገር ነው። እነዚህ ተገቢ የሆኑ ጥያቄዎችን የምሁራን ምና እሱ ነው ከህዝብ የሚመጣ ጥያቄን በፈርጁ ሰድሮ ትርጉም ባለው ሁኔታ ማስቀመጥ ህዝብ ነው ጥያቄ የሚያነሳው ሁልጊዜ። ሊቁ ያንን እንዴት ሲስተማ ዘዴ ባለው ሁኔታ ተንትኖ ማቅረብ ነው እንዲመለስ ማለት ነው። እሱ ከሆነ እሰየው ነው። ግን መጨለፍ አይገባም። 4 ኪሎ ልንይዝ ነው ምናምን ብሎ ለመንግስት ዱላ ማቀበል አይገባም ለማለት ነው። በጣም ጥሩ። ያው ለዛሬው ያዘጋጃቸው ጥያቄዎች ጨርሻለሁ። ምናልባት የቀረ ሀሳብ ካለ አይ በቃ ለነበረን ቆይታ በጣም አመሰግናለሁ። ተመልካቻችን የዛሬው የአማረ ዱካ ቆይታ የእስካሁኑን ይመስል ነበረ። በቀጣይ ዝግጅት በሌላ ወቅታዊ ጉዳይ እስከምንገናኝ መልካም ጊዜ